እጅግ ደካማ የሆኑ ሰዎች የሚያሳዩዋቸው ምልክቶች። እንደሚታወቀው ጥንካሬ የሰውነት ጉዳይ ሳይሆን የአእምሮና የስሜት ጉዳይ ነው። ደካማ የሆኑ ሰዎች ብዙ ጊዜ የሚከተሉትን ቀጥዬ የማነሳቸውን ምልክቶች ያሳያሉ። እናንተም እነዚህ ምልክቶች የምታዩ ከሆነ እንግዲህ መለወጥ ይኖርባችኋል። በኮሜንት ሴክሽን ላይም አሳውቁኝ። ለቤቱም አዲስ የሆናችሁ ሰብስክራይብ አድርጉ። የመጀመሪያው ደካማ ሰዎች የሚያሳዩት ምልክት በሁሉም ነገር የሌሎችን ማረጋገጫ መፈለግ ነው። ትልልቅ የህይወት ውሳኔያቸውን ሳይቀር አካሄዳቸውን፣ ትልልቅ የህይወት አቅጣጫቸውን ሌሎች ካላረጋገጡላቸው፣ ስለ ሁሉም ነገር ሌሎች ማረጋገጫን ካልሰጧቸው የመረበሽ፣ እርግጠኛ ያለመሆን፣ ራስን የመጠራጠርን ምልክት ሁልጊዜ ያሳያሉ። ይህ ሳይኮሎጂካሊ በጣም ደካማ የሆኑ ሰዎች የሚያደርጉት ነገር ነው። ጠንካራ ሰዎች ግን ሁልጊዜ የሚያደርጉትን ነገር በራሳቸው አስበው ካስፈለገም ከጥቂት ሰዎች ጋር ተማክረው በድፍረት በእርግጠኝነት አንድ ነገር የሚያደርጉ ናቸው። ሁለተኛው ደካማ ሰዎች ሁልጊዜ ሌሎችን ይወቅሳሉ ወይም በሌሎች ያሳብባሉ። ኃላፊነትን ከመውሰድ ይልቅ ሁልጊዜ ሌሎችን ጥፋተኛ ማድረግ፣ ሁልጊዜ ሌሎችን መውቀስና ማማረር የደካማ ሰዎች ምልክት ነው። ጠንካራ ሰዎች ግን ነገሮችን ይጋፈጣሉ፣ ኃላፊነትንም ይወስዳሉ፣ ሌሎችንም መውቀስን አያዘወትሩም ማለት ነው። ሶስተኛ በቀላሉ ሐሳብ መቀያየር ነው። በረባ ባረባው 10 አይነት አቋም መያዝ፣ በአንድ ነገር አለመጽናት፣ ይህ የደካማ ሰው ምልክት ነው። ጠንካራ ሰዎች አንድን ነገር በደንብ አውጠንጥነው አይተው ይጀምራሉ፣ በዛ ሐሳባቸው ይጸናሉ። ሲቀይሩ እንኳን ከብዙ ሐሳብና ውይይት በኋላ ነው። በረባው ባረባው ብዙ ነገር በመጣ ቁጥር 10 ሐሳብን መቀያየር፣ ይህ የደካማ ሰዎች ፐርሰናሊቲ ነው። አራተኛው የዲስፕሊን እጥረት ነው። ያም ማለት ማድረግ ያለባቸውን ያውቃሉ፣ ትክክለኛው ነገር ምን እንደሆነ ይረዳሉ፣ ነገር ግን ያንን ነገር አያደርጉትም። ሁልጊዜ በወቀሳና ነገሮችን በማሰብ ብቻ በመመኘት ብቻ የሚኖሩ እንጂ ራሳቸውን ዲስፕሊን አድርገው ማድረግ ያለባቸውን በማድረግ የሚገኙ አይደለም ማለት ነው። ይህ የደካማ ሰዎች ምልክት ነው። ነገር ግን ጠንካራ የሆኑ ሰዎች ራሳቸውን ይገዛሉ፣ ማድረግ ያለባቸውን በተግባር አድርገው ይገኛሉ። አምስተኛው የደካማ ሰዎች ምልክት ሁልጊዜ ለምቾት ቅድሚያ መስጠት ነው። ቻሌንጅን ከመጋፈጥ ወይም ደግሞ ትችትን ተጋፍጦ ኮምፈርት ዞንን ለቆ ለውጥን ከማምጣት ይልቅ ሁልጊዜ በምቾት በመታሰር ማድረግ ያለባቸውን ከማድረግ መመለስ፣ ይህ የደካማ ሰዎች ምልክት ነው። ጠንካራ ሰዎች ቻሌንጅን ይጋፈጣሉ፣ ምቾት ዞናቸውን ይለቃሉ፣ ለእድገት ማድረግ ያለባቸውን ነገር ሁሉ ያደርጋሉ። የመጨረሻው ደካማ ሰዎች ሁልጊዜ በቂ ምክንያት የሌለውንና ዓላማ የሌለውን ነገር ማድረግ ያዘወትራሉ፣ ወይም ካደረጉት በኋላ በዛ ውስጥ ዓላማን የመፈለግ ዝንባሌ ያላቸው። ጠንካራ ሰዎች ግን የሚያደርጉትን ነገር በበቂ ምክንያትና ዓላማ የሚያደርጉ ናቸው። ይህ ቪዲዮ ከጠቀማችሁ በኮሜንት ሴክሽን ላይ ያሳውቁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።